ሰላሙ አለይኩም ወራህመቱላሂ ወበረካቱ። ከረመዳን ድምቀቶቻችን መካከል አንዱ የተራዊህ ሶላት ነው። ስለሱ የተወሰነ ነገር ለማለት ነው። ተራዊህ ከተርዊህ ጋር ከረፍት ጋር የተያያዘ ነው ስሙ። ተራዊህ ማለት ብዙ ረፍቶች ያሉበት የሶላት አይነት ነው። በየአራት ረካዓው በ20 ረካዓ ውስጥ 5 ጊዜ ረፍት ስላለ ለዛ ነው ተራዊህ የተባለው። ወቅቱ ያው ከሶላት ኢሻ በኋላ ፈርድና ሱና ከተሰገደ በኋላ ፈጅር እስኪወጣ ድረስ ባለው የጊዜ ማዕቀፍ ውስጥ ነው ያለው። ዊትርን ከዊትር በፊትም ሆነ በኋላ መሰገድ የሚችል ነው። ተራዊህ ግን ዊትርን መጨረሻ ማድረግ የተሻለ ነው የሚሆነው እና ወቅቱ ግን ከኢሻ በኋላ ከሱና በኋላ እስከ ፈጅር ድረስ ያለውን ወቅት ይይዛል ማለት ነው እና ማታ ምናልባት በድንገት በስራ ምክንያት ወይም በተለያየ ምክንያት የተራዊህ ሶላት ያመለጠው ሰው ያው ሌሊቱን ቢሰግደው ተራዊህ ይሆንለታል ማለት ነው። ደረጃውን በተመለከተ የተራዊህ ሶላት ሱና መሆኑን ሁሉም ዑለሞች በጉልህ ተመልክተዋል ማለት ይቻላል። ዑለሞች በዛ መልኩ ገልጸውታል። ሙአከድ የሆነ ሱና ነው መሆኑንም አስብለውበታል። ሙአከድ ማለት የተጠና መተው የሌለበት ማለት ነው። ይሄ በአራቱም የፍቅህ መዝሀቦች የተሰጠው ደረጃ ነው። ሁሉንም የፍቅህ መዝሀቦች ስናያቸው ይህንኑ ይላሉ። የተራዊህ ሶላት ሱናነት ለሴትም ለወንድም ሲሆን ለሁለቱም ጾታዎች ነው። በጀማዓ መሰገዱ የተወደደ ነው፣ ሙስተሐብ ነው። ጊዜ አጥቶ በተለያየ ምክንያት ግን በግል መስገድ የተገደደ ሰው በግል ቢሰግደው ችግር የለውም። ግን ጀማዓው የተሻለ የተወደደ ነገር ነው። ወይም ደግሞ ሱነቱል ኪፋያ ነው ይላሉ ዑለሞቹ። በአንድ ማህበረሰብ ውስጥ የተወሰነ የህብረተሰብ ክፍል በጀማዓ ያንን የመስገድ ኃላፊነት አለበት። በአንድ አካባቢ ካሉ ሙስሊሞች ከፊሎቹ ከተገበሩት ወይም ከሰሩት ሌሎቹ ከወቀሳ ይድናሉ ማለት ነው። ፈርደል ኪፋያ ሱነቱል ኪፋያ የሚባለው ነገር የተወሰነ የማህበረሰብ ክፍል ከሰራው ሌሎች የማህበረሰብ ክፍሎች አይወቀሱበትም እና ግን የሆነ የማህበረሰብ ክፍል ግን በተራዊህ ሶላት ውስጥ መሳተፍና መስገድ አለበት ይላሉ። ከዚህ አኳያ ሶላት ተራዊህ ሱነቱል ኪፋያ ነው፣ ግን ሁሉም ሰው ቢሳተፍ። ምክንያቱም ነቢ ሰለላሁ ዐለይሂ ወሰለም መን ቃመ ረመዳን ኢማነን ወህቲሳበን ስላሉ ረመዳንን የቆመ የሚለው የነቢ ሰለላሁ ዐለይሂ ወሰለም ቃል የአላህን ውዴታ ፈልጎ የቆመ ረመዳንን ያለፈው ወንጀሉ ይማርለታል የሚለው የነቢ ሰለላሁ ዐለይሂ ወሰለም ንግግር ተራዊህን በዋነኛነት ይመለከታል። መነሻዎቹን በተመለከተ ከቁርአንም ከሐዲስም መነሻዎች ያሉት ሶላት ተራዊህ ቁርአን ውስጥ አጠቃላይ ስለ ሌሊት ሶላቶች የተነገሩ የቁርአን አያዎች ለተራዊህ የሚያገለግላሉ። ለምሳሌ ካኑ ቀሊለን ሚነ ሌይሊ ማ የህጀዑን ቁርአን አዛሪያት 17 ላይ ከሌሊቱ ትንሽ ብቻ ነው የሚተኙት ብሎ ሙእሚኖችን ያወድሳል። ይሄ ሶላተል ሌይል እንደሚበረታታ ያሳያል ማለት ነው። በሌላ ሱረቱል ፉርቃን ላይ ባለ የቁርአን አያ ደግሞ ወዒባዱ ረሕማኒ አለዚነ የምሹነ ዐለል አርድ ሀውነን የአምላክ ትክክለኛ ባሮች ማለት በመሬት ላይ በዝግታ የሚጓዙ እርጋታ ያላቸው የአረማመዳቸው ራሱ የውስጣዊ ስብዕናቸውን የሚያጎላላቸው ሰዎች ናቸው። ወኢዛ ኻጠበሁሙል ጃሂሉነ ባለጌዎች በክፉ ሲያናግሯቸው ደግሞ ቃሉ ሰላማ ጊዜ አባክኑም ከነሱ ጋር በመነታረክና ሰላማ ብለው የሚያልፉ ናቸው። አለዚነ የቢቱነ ሊረቢሂም ሱጀደን ወቂያማ ለጌታቸው ደግሞ ሲሰግዱ የሚያድሩ ሰዎች ናቸው ብሎ አላህ ወድሷቸዋል ሱረቱል ፉርቃን ላይ ማለት ነው እና 63 እስከ 64 ሱረቱል ፉርቃን። ስለዚህ በዚህ ገለጻ ውስጥ የአራህማን ባሮች የአላህ ባሮች የተባሉት አንደኛው ባህሪያቸው ሌሊቱን ሲሰግዱ ማንጋት እንደሆነ ይህ አንቀጽ ያብራራል። ሌላ ቁርአን አንቀጽ ላይ አመን ሁወ ቃኒቱን አና አለይሊ ሳጅዳን ወቃኢማ የሕዘሩ ልአኺራ ወየርጁ ረሕመተ ረቢ አኺራን ፈልጎ የአላህን ረሕመት ሽቶ አላህንም የሚፈራ ሆኖ ችሮታውንም የሚከጅል ሆኖ በሌሊት ሰዓቶች ሰጋጅና ቋሚ ሆኖ ለጌታው የሚገዛ ሰው እንደዚህ እንደማያደርጉት ወይም እድለ ቢስ እንደሆኑ ሰዎች ተስፋ ቢስ እንደሆኑ ከሃዲዎች እኩል ነው። በፍጹም ሁለቱ እኩል አይደሉም ይላል። ይህም የሌሊት ሶላትን ያበረታታል። የተራዊህ የሌሊት ሶላት አካል ስለሆነ የተራዊህ ልቅና የሚዘክሩ ሐዲሶች ብዙ ናቸው፣ በርካታ ናቸው።
ለሸራዊነቱ መነሻነት ያገለግላሉ። ለምሳሌ ያለ መልክተኛ እንዲህ ብለዋል፣ ኢነላህ ፈረደ ሲያመ ረመዳነ አለይኩም፣ አላህ በእናንተ ላይ ረመዳንን ጾም ግዴታ አድርጓል። ወሰነንቱ ለኩም ቂያመሁ፣ መቆሙን ደግሞ ሶላተል ለይሉን ደግሞ ተራዊሑን ደግሞ እኔ ሱና አድርጌላቸዋለሁ። መን ቃመ ረመዳነ ኢማነን ወህቲሳበን፣ ረመዳንን አላህ አጅር አገኝበታለሁ ብሎ ከጅሎ አምኖበት የቆመ ሰው ወፊረ ለሁ ማ ተቀደመ ሚን ዘንቢሂ፣ ያለፈ ወንጀሉ ይማርለታል ይላሉ። ይህም ተራዊሕ ሶላትን የሚያሳይ ነው። ነቢያችን ስለ ተራዊሕ ሶላት በቃል ከመንገርና ከማበረታታት አልፈው በተግባርም አሳይተውናል። አይሻ እንዳስተላለፉት አንድ ሌሊት ወጡ፣ ሰገዱ። ሰዎች ልክ እንደርሳቸው አደረጉ፣ ተከተሏቸው። በሌላ ሌሊትም እንደዚሁ ሆነ። በሶስተኛው ወይም በአራተኛው ሌሊት ሳይወጡ ቀርተዋል። 3 ጊዜ ሰግደዋል ማለት ነው። 3 ሌሊቶችን በአራተኛው ያልወጡበት ምክንያት ግዴታ እንዳይሆን ስለፈራሁ ነው ብለው ምክንያታቸውን ገልጸዋል። ሶሐቦች ሲተገብሩ አይተው ነቢዩ ሰለላሁ ዐለይሂ ወሰለም አጽድቀውታል የተራዊሕን ሶላት። አቡ ሁረይራ ባስተላለፉት ሐዲስ አንድ ሌሊት የአላህ መልክተኛ ሲወጡ መስጊዱ በአንደኛው ጎን የሚሰግዱ ሰዎችን አዩ። ከመስጊዳቸው እነማን ናቸው በማለት ጠየቁና ቁርአን ያልሐፈዙ ሰዎች ስለሆኑ ኡበይ ብኑ ከዕብ እያሰገዳቸው ነው ተባሉ። እና ምን አሉ? ትክክል፣ ጥሩ አድርገዋል፣ ድርጊታቸው በጣም ያማረ ነው ቢሉ በማለት አድንቀዋል። አቡ ዳውድ በዘገቡት ሐዲስ ማለት ነው። እና ሱና የሚባለው በመሰረቱ የነቢ ሰለላሁ ዐለይሂ ወሰለም ንግግር ወይ ተግባራቸው ወይ ደግሞ ሌሎች ሲሰሩት አይተው ያጸደቁት ነገር ሁሉ ሱና ነው። ተራዊሕ ሶላት በሶስቱም ሁኔታዎች ሱናነቱ ተረጋግጧል። በዑለሞች እይታ ደግሞ በጣም አጽንኦት የተሰጠው ስለሆነ በነቢዩ ሱና ሙአከዳ ተብሏል ማለት ነው። የተጀመረበትን ዓመትና ዕለት በተመለከተ የተጀመረው ነቢዩ ሰለላሁ ዐለይሂ ወሰለም ሊያልፉ ባሉበት በመጨረሻው ዓመት እንደሆነ እንዲያውም የ7 ሌሊቶች ረመዳን ሲቀሩት እንደነበር በአቡ ዘር የተላለፈ አንድ ዘገባ ያመለክታል። ኑዕማን ብኑ በሺርም እንደዚሁ በረመዳን 23ኛ ሌሊት ውስጥ እስከ ሌሊቱ ሲሶ ድረስ ሰገድን ብለው የአቡ ዘርን ዘገባ አጠናክረዋል። ይሄ የነቢዩ ሰለላሁ ዐለይሂ ወሰለም ዘመን የተጀመረበት ነው። እዛ በኋላ በዚህ ሁኔታ በአንድ ሰዎች እንደየፍላጎታቸው በግልብም ሰብሰብ እያሉም እየሰገዱ የአቡበከር ዘመን አለፈ ከነቢዩ ህልፈት በኋላ። ከዛ ዑመር ሲመጡ ሰይድ ዑመር ሲመጡ ግን በአንድ ላይ በጀማዓ ቢሰግዱት የተሻለ ነው ብለው ስላሰቡ ወይም ደግሞ መነሻ ስላላቸው በጊዜ ኹለፋኡ ራሺዲን የሚወስኑት ውሳኔ ብዙ ጊዜ መሰረቱ የነቢዩ ሰለላሁ ዐለይሂ ወሰለም ንግግር፣ ተግባር ወይም ደግሞ የሸሪዓው መንፈስ ነው። ስፕሪቱን የሸሪዓውን ስፕሪት ስለሚረዱ ለዛ ነው ረሱሉ የኹለፋኡ ራሺዲንን ሱና አደራችሁን አጥብቃችሁ ያዙት ያሉት። እና ከዛ በኋላ ዑመር በ20 ረካ አደራጅተው ያው በኢማም አድርገው በኢማምነት በአንድ ኢማም እንዲሰግዱ አደረጓቸው። ስለዚህ የተራዊሕ ረካ የተራዊሕ ሶላት በ20 ረካ ተወስኖ መሰገድ ከጀመረ ስንት ዓመት ሆኖታል? ከ1430 ዓመታት በላይ ሆኖታል ማለት ነው። 32 33 አካባቢ በዑመር የኸሊፋነት ዘመን ስለሆነ እና በ1432 ዓመት አካባቢ ሆኖታል ማለት ነው። በእነዚህ ሁሉ ዘመናት በመካም በመዲናም በአጠቃላይ በሙስሊሙ ዓለምም ከ20 ረካ በታች አልነበረም ሶላት ተራዊሕ እስከ ዛሬ ድረስ ማለት ነው። አራቱ መዝሀቦችም ይህንኑ ቁጥር ተቀብለው በ20 ረካው ነው ሁሉም በኢጅማ ሊባል በሚችል ሁኔታ ሽብህ ኢጅማ ነው። ኢጅማ ማለት በሚቻል ሙሉ ስምምነት ባለበት ሁኔታ 20 ረካ ዊትር 23 ረካ ከ20 ረካ ያነሰ ተራዊሕ ያለ አንድ መዝሀብ የለም። ሁሉም መዝሀቦች 20 ረካ በዑመር ብን ኸጣብ የጸደቀውን በሰሓቦች ይሁንታ ያገኘውን ኢጅማ ያገኘውን ነገር አጽድቀውት በዛው ሄደዋል ማለት ነው። ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።